ድንግል የሌላት ሴት ከምታገባ አግብታ የፈታች ወይም ደግሞ ባሏ የሞተባት ሴት አፈላልጋ አግባ። የምሬን ነው የምነግርህ፣ ወላሂ ነው የምልህ። ወይ ባሏ የሞተባት ሴት ወይም ደግሞ አግብታ የፈታች በስነ ስርዓቱ ሰውየው ማስደረቅቶት ምናምን ከሆነ እቺን ብታገባ የተሻለ ነው ላንተ። ምክንያቱም አግብታም ሳትፈታ ዝም ብላ እናት አባቷ ቤት የተደከለች ሴት ለትዳር አትሆንም ለትዳር በቃ አለቀ ደቀቀ። ወላሂ ሸርሙጣ ናት እቺ፣ ኢንተርናሽናል ሸርሙጣ። ጀመር ሴት ልጅ ከጋብቻ በፊት ምንም አይነት የወሲብ ግንኙነት ማድረግ አትፈልግም። አብዛኛ ጊዜ ለስሜታቸው ችኩል የተጣደፉ ወንዶች ናቸው። እና ድንግልና ማን ይወሰደው? ከዛ በፊት እኮ አፈቅርሻለሁ የሚል አንድ ተልካሻ ወንድ ነው። ተልካሻ፣ ለስሜቱ ያደረ፣ ስሜቱን መቆጣጠር የማይችል እንስሳ ማለት ነው። ስለዚህ ለዚህ ሁሉ ተጠያቂው ማን ነው? ወንዱ። አንተ ራሱ የስንቱን ህይወት አበላሽታል። እህቴ ምን እንዳለ ሰማሽ አይደል? ስለዚህ ከጋብቻ በፊት ምንም አይነት ግንኙነት አታድርጊ። ካላደረግን ብሎ ያስባል አይደል? ጥርግ ብሎ ይሂድ። የታባቱ አይጠቅምሽም፣ አያስፈልግሽም። አየሽው ደግሞ ምን እንደሚል። እንደዚህ የሚያስቡ ወንዶች አሉ። ግን የትላንትና የስንቱን ሴት ድንግልና የወሰዱ በምን ሰበብ? በፍቅር ሰበብ። ስለዚህ የማይጠቅምሽ ወንድ ጋር አትጋደሚ።